ሰላም ጤና ይስጥልኝ። አባ ፋሽን ኤንድ ስዊሚንግ ክሎዝ ዩቲዩብ ቻናል ቤተሰቦች፣ ዛሬ አብረን የምናየው እኛ ማንፈልጋቸውን ማለት ለዋና ስራችን ከሰራን በኋላ የተረፉ ተረፈ ምርት የምንላቸውን ተረፈ ምርቶቻችን እንዴት ነው ወደ ሌላ ፕሮዳክት መቀየር የምንችለው ማለትም አንድን ፕሮዳክት እስከመጨረሻው መጠቀም የሚለውን አብረን ለማየት እንሞክራለን ማለት ነው። እኔ ምንድነው በዋናነት አሁን አሻንጉሊቶች ጋውኖች እነሱ ነው ስራዎች ማለት ነው። ከነሱ የተረፈው ተረፈ ምርትን ደግሞ ወደ ጠቃሚ የሆነ ፕሮዳክት እንዴት መቀየር እንደምንችል አብረን እናያለን። እሱ ነው ማሳየት የምንፈልገው ማለት ነው። እነዚህ አሁን አይፈለጉም ተረፈ ምርት ናቸው፣ ግን እንዴት ነው ወደምንፈልገው ጠቃሚ ነገር መቀየር የሚለውን እናያለን። ቦክስ አዘጋጀው ማለት ነው። ከዛ በኋላ ከዚህ መጠን ያነሱት ደግሞ እነዚህ ትንንሾቹን እዚህ ጋር አስገባለሁ ማለት ነው። አሁን ምንም አይነት ዌስት ፕሮዳክት የለኝም። እንደዚህ አይነት ቦክስ አዘጋጀው ማለት ነው። ከዛ በኋላ ከዚህ መጠን ያነሱት ደግሞ እነዚህ ትንንሾቹን እዚህ ጋር አስገባለሁ ማለት ነው። አሁን ምንም አይነት ዌስት ፕሮዳክት የለኝም ማለት ነው። ልጥለው የምችለው ነገር የለም፣ ሁሉም ተጠቀምኩበት ማለት ነው። ያውን ዋና ዓላማው አንደኛ ትርፍ ነው። ትርፋችን ዋነኛችን ተጠቅመን ይሄ ትርፍ ነው ማለት ነው። ሁለተኛ ደግሞ እስከ መጨረሻው ልንሰራው ያመጣነውን ፕሮዳክት ሪሶርስ ወደ ፕሮዳክት የመቀየር እቅድ ካለን ማለት ነው። አሁን አቅጄ ነው በቃ ከኔ ከመጀመሪያው እስከ መጨረሻው ምርቶችን መጠቀም እፈልጋለሁ ብዬ በደንብ ፕላን አድርጌ ነው ማለት ነው። ልክ አሁን እንዳያችሁኝ በቃ እያንዳንዱ ነገር ለትልቅ አሻንጉሊት እንጠቀማለሁ። ከዛ ለትንሽ የሚሆነኝ ካለ ይሆናል። ከዛ የተረፈ ካለ እነዚህን ቦክስ ሰራሁበት። እነዚህ ቦክስ አልሰራልኝ ያለውን ደግሞ ውስጥ እንደ ፋይበር ተጠቀምኩበት። ሳንዱች አረኩት፣ ውስጥ ያስገባሁት ነገር አለቀ። ከዛ በኋላ ምንም አይነት ወደ ውጭ የሚወጣ እንትን እንደ ዌስቴጅ ነው፣ ወደ ውጭ የሚወጣ ነገር አይኖረኝም ማለት ነው። በዚህ መንገድ እጠቀማለሁ ሪሶርስን ማለት ነው። ሌላ ሊጠቅማል ብዬ የማስበው ነገር ምንድነው? አሁን ወደ እናንተ ስራ እንዲማርላችሁ ወይም እንድታስተምሩት የምትፈልጉት ሰው ከመጣ የመጀመሪያ ጊዜ እነዚህ አይነቶችን ስራዎች ለመስራት ይቀለዋል ማለት ነው።
ስራ ይይዛል ማለት ነው ያ ሰው። ከዛ በኋላ ኢንቫይሮመንቱን የለመደው ሲል ወደ ዋናው ስራ ለመግባት እንደ መንደርደሪያ ወይም ደግሞ ብዙ አይነት የስራ እድሎችን ለመፍጠር አመች ይሆናል ማለት ነው እና ጥቅሙ ለዚህ ነው ማለት ነው። አንድ ነገር ግን መጠንቀቅ ያለብን እነዚህ ውስጥ ፕሮዳክቶችን ስንጠቀም ባዕድ ነገር አብሮ እንዳይጨመር፣ ለምሳሌ የመክሰስ ባህሪዎች ተጠቃሚውን ሊጎዱ የሚችሉ ነገሮች አብሮ እንዳይጨምሩ እነሱን በደንብ ትኩረት ሰርቶ የማጥራት ነገር ቢኖር መልካም ነው። እንደ አንድ ገጠመኝ የማነሳው አንድ ትልቅ አሻንጉሊት ከዚህ በፊት እኔ ሳልሰራ ስገዛ ውስጥ ትልቅ መፍትሄ ያገኘሁ ማለት ነው እና እንደዚህ አይነት ሪስኪዎች ከባድ ስለሆኑ የምንሰራበት እንደዚህ ማቴሪያሎቻችን ቦታቸውን ማስያዝ ወደ እነዚህ ነገር እንዳይገቡ ጠንቀቃለን። ሌላው ወደ ስራ ያልገባችሁ ካላችሁ በቀላሉ እነዚህ ቁርጥራጭ ጨርቆች መርካቶ ወይም ደግሞ አጠናከራ በኪሎ ይሸጣሉ። እነሱን በትንሽዬ ብር ገዝታችሁ ወደ ስራ መግባት ይቻላል። ብር ምንም ማተር አያደርግም። ፍላጎትና ጊዜ፣ ጉልበት አለ። እነሱን ነገሮች ተጠቅመን ወደ ስራ መግባት እንችላለን። በጣም በቅናሽ ዋጋ ነው የሚሸጧቸው በኪሎ። እዛ ሄዳችሁ ገዝታችሁ እንደዚህ የልጆች ምኝታ አሁን እነዚህ በጣም እንትን ናቸው፣ ፍሌክሲብል ተጣጣፊ ናቸው። ቤት ላይ ለመጠቀም ቀላል ናቸው ማለት ስንፈልግ አጣጥተን እንደ መቀመጫ እናደርጋቸዋለን። ስንፈልግ ደግሞ ዘርግተን ከሆነ ተጨማሪ ነገር ጋር አድርገን ልንተኛበት እንችላለን። ምቾት ይሰጣሉ ማለት ነው። ልጆቻችንን ንጹህ መሆኑን ካረጋገጥና በንጹህ ማቴሪያል ከተሰራ ልጆቻችንን ልናስተኛበት እንችላለን ማለት ነው። ከፈለግ እንደዚህ እናንተባለን በጣም ነው የሚመቸው። ደግሞ ልጆቻችን እዚህ ጋር ማስተኛት እንችላለን። የምትፈልጉ ካላችሁ በምትፈልጉት ከለር በምትፈልጉት ኳሊቲ ለልጆቻችሁ ወይም ደግሞ በምትፈልጉት ሳይዝ ኦርደር ማድረግ ትችላላችሁ። ላይክ፣ ፎሎ እና ኮሜንት ላይ አስተያየት በመጻፍ ታበረታቱኛላችሁ። አመሰግናለሁ።